አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የልዩ ሚዲያ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ውዶቼ በጣም አሪፍ የሆነና ጠቃሚ የሆነ ዛሬ ይዤላችሁ መጥቻለሁ። በተለይ ለኛ መዳም ቤት ለምንደክም እንዲሁም በምግብ ስራ ፊታችን ለተበላሸ ሴቶች በጣም ጉዳት ለደረሰ እጋኝና በጣም የተፈጥሮ የፊታችንን የሰውነታችንን ወዛማ የሚያደርግና እንዲሁም ደግሞ የተለያዩ ጥቋቁር ወይም የሆኑ ነገሮች ፊታችን ላይ የሚወጡብን በነገራችን ላይ በሚደርስብን ውስጣዊ ጉዳት ነው ማለት ነው። ጉብር ብትሉት እንደገና ማዳት መሰል ነገር እንደዚህ የሚወጣው ቫይታሚን ነገር ሲያጣ ነው ማለት ነው። ማምረት ሲያንሰው ነው ጅስማችን ውስጣችን የምንበላው ነገር ፈሳሽ ነገር ወይም ደግሞ ለኛ ጠቃሚ የሆነ እንደ አሳ ወይም የተለያዩ ነገሮችን መብላት ስንተው ነው ማለት ነው። እና ዛሬ ይጠቅማችኋል ብዬ ያመጣሁላችሁ ቀላል የሆነ የሽፎን ሾርባ ነው ማለት ነው። በጣም ይሄ አጥቢት ማለት ነው በጣም ጠቃሚ ነው ውዶቼ ማለት ነው። እንደ ቀላል እንዳታዩት። እና በጣም ጠቃሚ የሆነ የሽፎን አጥቢት ነው ይዤላችሁ የመጣሁት። በቀላል ጊዜያችንን ሳያባክን በቀላል ጊዜ በአጭር ጊዜ መስራት የሚችል እንዲሁም በሰው ቤት ያኔ ለመስራት እንደዚህ የምትሰቀቁ እህቶች ምግብ ስትሰሩ አንድ አፍታችን እንትን ብላችሁ እስከሚበስል፣ በነገራችን ላይ ካልበሰለ ያው ጠጠራማ ይኖረዋል ያን ያክል እንትን አይልም። ብስል ብሎ በቃ እንዳለ እንደ ቀጭን አጥቢት መሆን አለበት ማለት ነው። ነገር ግን ክክ ስለሆነ ሳምሮ መብሰል አለበት ማለት ነው። እንደምታዩት እኔ በጣም በስሏል። በጣም በስሎ እንደ እርጎ ሆኗል ማለት ነው። እና በጣም ነው የሚጠቅመው ማለት ነው ለፊት። በነገራችን ላይ ሜካፕ የተለያዩ ክሬሞችን ኦንላይን በመግዛት ኦርደር በማድረግ ገንዘባችንን የምናባክን እህቶች ልብ ልንል ይገባል ማለት ነው። ሀቂቃ ተውስጣችን ያልሰጠነውን ተላይ ሊያመነጭ አይችልም ማለት ነው። ገብቷችኋል? አንድ የተተከለ አታክልት ከላይ ብታጥቡት አቧሪያውን ሊያምር አይችልም። ነገር ግን ውሃ በየቀኑ የሚጠጣ ከሆነ በራሱ ጊዜ እራው ላይ ባለ ቆሻሻ አይፈዝም ማለት ነው። እየለመለመ እያበበ ይመጣል ማለት ነው። ስለዚህ እኛም ደግሞ ከላይ የሚደርስብን ጉዳት ያን ያክል የእኛን መልካችንን ወይም ውበታችንን ሊያጠፋ አይችልም። የውስጥ ተገነባ ነው ማለት ነው። እና ውዶቼ ባላችሁ ጊዜ ራሳችሁን በቤታችሁ ውስጥ ማንከባከብ የምትችሉበትን አጭር ዘይቤ ነው ዛሬ ይዤላችሁ የመጣሁት። እና ሽፎን ነው እሱ። ሽፎን ማያቅ ሰው አለ ብዬ እንትን አልልም። አጃ ወይም ደግሞ የገብስ ሾርባ ማለት ነው። በየአረቦች ቤት ይኖራል። በተለይ ሮመዳን አስቤዛ ያመጣሉ፣ እንዲሁም በአንዳንድ መዳሞች ይጠቀማሉ ማለት ነው። በተለያየ ጊዜ ብቻ እኔ አያለሁኝ። አይጠፋም ከመዳን ቤት ድሮም አሁንም በማየው አይጠፋም። እንዲሁም ደግሞ አንጡልኝ ማለት ትችላላችሁ። እነሱም ካመጡላችሁ ደግሞ የተለያዩ ዲካኖች ትንሽ የሚባሉ ሱቆች ራሱ ታገኛላችሁ። ገዝታችሁ በቤታችሁ ውስጥ በመስራት ተጠቀሙ ማለት ነው። ምንም አይነት ቅባት ብትለቀለቁ ከላይ ምንም የሚያመጣው ቫዝሊን በሉት ምንም በሉ ያልሞከርኩት ነገር የለኝም። እኔ ምንም ነገር ለውጥ አላየሁም። ነገር ግን ወደ ተፈጥሮ ወደ ድሮ ውበቱ የመለሰልኝ ፊቴን ነገር ቢኖር አጥሚት ነው ማለት ነው፣ ሽፎን ማለት ነው። እና የትኛውም ሀገር ያላችሁ ይሄንን የማያቃረብ ወይም ደግሞ የሌለበት ሱቅ የለም ማለት ነው። ይሄንን ማታ ማታ አንዳንድ ኩባያ ማታ ካልተመቻችሁ ጠዋት፣ ቀን ብቻ ኦልሬዲ በየቀን አንዳንድ ኩባያዎች በተመቻችሁ ማለት ነው ጊዜ ብትጠጡ ፊታችሁን ታያላችሁ ማለት ነው። ቆዳችሁ የተፈጥሮ ዘይቱን ማምረት ይጀምራል ማለት ነው። በጣም ለምለማማ ፊት ጉንጫማ ነው የምትሆኑት ማለት ነው ውዶቼ። እና ሁሉ የነጠብጣብ ብትሉ ጥቋቁር ነገሮች ምናምን የተለያየ ነገሮችን ይጠፋላችኋል ማለት ነው። ፊታችሁ ወዛማ ሲሆን የተፈጥሮ ቆዳውን ማምረቻ ሲለቅ በጣም ውብ ያለው ፊት ይኖራችኋል። ምን ተጠቅማችሁ ነው ምን አግኝተሽ ነው እስከምትባሉ ድረስ ፊታችሁ ይለወጣል። ሞክሩት ማለት ነው ኢንሻአላህ። ሰብስክራይብ፣ ላይክ፣ ኮሜንት የደወል ምልክቷን መጫን አይርሱ። እና ለዛሬ ይዤላችሁ የመጣው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።